بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد ዛሬ ማስታወስ የምፈልገው ነገር ምንድነው አንድ አቡ ሁረይራ ሐዲስ አለ ትርሚዚ አቡ ዳውድ ነሳኢ የሚዘገቡት ሐዲስ ነው ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል أول ما يحاسب عليه العبد يوم القيامة الصلاة ብለዋል የሰው ልጆች የቂያማ ቀን አላህ Subhanahu Wa Ta'ala የሚተሳሰባቸው በሶላት ጉዳይ ነው የመጀመሪያው ሂሳብ የሂሳብ መነሻ የሚሆነው ሶላት እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል በሌላም ሐዲሳቸው ደግሞ اول ما يقضى في الدماء ብለዋል ሂሳብ በሰው ልጆች ጉዳይ ከሆነ ሰዎችና ሰዎች መሃል መበዳደል ላይ ከሆነ የደም ጉዳይ ነው አንዱ የሌላው እንደማፈሶ ከሆነ በዛ ጉዳይ ነው ብላ ረሱል ሰለላሁ ዐለይሂ ወሰለም እዚጋ የምናየው ነገር ምንድነው ሁለት ነገር ነው አላህና ባሪያው መካከል ያለ ሐቅ አለ ሰዎችና ሰዎች መካከል ያለ ሐቅ አለ ሁለቱም ለሂሳብ የሚቀርቡ የመጀመሪያ ሆኖ ነው የሚቀርቡት ብለው ረሱል ሰለላሁ ዐለይሂ ወሰለም ማለት ነው እዚጋ ማየት ያለብን ነገር ምንድነው የአላህ Subhanahu Wa Ta'ala ሐቅ مبني على المسامحة إلى العلماء الله ይቅርባይ ስለሆነ አላህ Subhanahu Wa Ta'ala ሚተውልህ የሚምርህ ሊሆን ይችላል አሁን ማትኮር የፈለኩኝ በሰው ሐቅ ላይ ነው የሰው ሐቅ ከሆነ ግን حقوق العباد مبنية على المشاحة ይላሉ የሰዎች ሐቅ የተመሰረተው ሰው ለሰው እንደማይተው ነው ጭራሽ የቂያማ ቀን ሲሆን ደግሞ ነገሩ የባሰ ነው ምክንያቱም የቂያማ ቀን ማለት ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ሁሉም ነገር አላህ Subhanahu Wa Ta'ala ይቅር ሊል ይችላል የሰው ሐቅ ሲሆን ግን ይቅር አይባልም ብሎ ረሱል ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala በቁርአን ውስጥ يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه ይላል የሰው ልጆች አባት ለልጁ የሚሸሽበት ልጅ ከአባቱ የሚሸሽበት ቤተሰብን የሚሸሽበት ሐቁን ይጠይቀኛል ከኔ ሐሰናን ይፈልጋል በሚል አንዱ ሌላውን የሚፈራበት ጊዜ ሲሆን የቤተሰብ ላይ ይሄ ሲሆን ሌላውን ሰው ስትበደል ደግሞ ምን ይሆናል ብለህ ተጠብቃለህ ነገሩ በጣም ከባድ ነው የሚሆነው የሰውን ሐቅ እንጠብቅ ለማለት ነው ረሱል ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበልን ወደ የመን በላኩት ጊዜ ምንድነው ያሉት اتقي دعوة المظلوم فإنه ليس بينه وبين الله حجاب ነው اتقي دعوة المظلوم يتبدلن سو دعاء فرا فإنه ليس بينه وبين الله حجاب ነው እቺን ዱዓና አላህ Subhanahu Wa Ta'ala መሃል ሂጃብ የለምና ቶሎ ነው አላህ ዘንድ